ጥቅም አልባ ሆኜ እዚህ ቤት ተቀምጫለሁ። ቢያንስ እኔ ነበርኩ እናቴን ተሯሩጬ የዕለት ጉርሳችንም ቢሆን ማሳካው እኔ ነበርኩ። ግን ምን ያደርጋል ይሆን አሁን እንደዚህ ሆኜ ቀርቼ። ወንጀለኛ ነው። ምን አባ ነው የምትለው አንተ? ስለምን ይወሩሉ ምንድነው የማይገባ? ወይ አንቺ አለች። ምን ደግሞ ከልጅ የሚብስ የለም። ከልጅ የሚብስ አለ የለም። ልጄን ይዤ ወጣ። ምንም በቃ ብሎ ነገር የለም። ስማኝ፣ ምንም በቃ ብሎ ነገር የለም። በጣም ብዙ ማወቅ የምፈልገው ነገር አለ ከኔ። አልችልም ብሎ ይኸውልህ አቤል፣ ግዴታ ነው ይሄንን ነገር መስማት። ለሁሉም ነገር የሚፈጠረው እያንዳንዱ ነገር ለመዘጋጀት ስላለበት ግዴታ ተሰማኛል። ከዮርዳኖስ ጋር ካወራችሁ በኋላ ምንድነው የተፈጠረው? በተደጋጋሚ እንግዲህ ጥቃት እንደደረሰብህ ሰምቻለሁና እነማን ናቸው ጥቃቱን ሲያደርሱብህ የነበረው? እዛ ቤት ስትመላለስስ አንተን ያወሩ የነበረው አባት ወይስ እናት ማን ናቸው? አንቺ የማን ጭንቅላት ነው የሚሰራው? ነገ ልጅ ትሆነኛለች የልጅ ልጆች ይመጣልኛል ብዬ ስጠብቅ ይሄው እሱን ቀርቶ ከቤቴ ከሰፈሬ ከመንደሬ መልቀቅና መራቅ ሆነ። በዚች ቤት መገኘት ሆነ። በተደጋጋሚ ለ2 ቀናት ያህልም ስመላለስ ነበርና ቤቷ። እሺ ከዛ በኋላ ነው በቃ ገታ ሁላ ደርሶብኝ ነበር። እዛ ወስዶ ሲያሰቃዩኝ ነበር ለረጅም ሰዓታት ያህል። እኛ ደግሞ ምናውቀውን ማውቋ ነው ምናውቀው። ዋና ማን ሆነና ነው ቆስቋሽ እሷ ናት የፈተለች ነገር እያቀበለች ይሄው ልጄን ለምን ይመጣል ለምን ይፈልጋታል እያለች ይሄው ለዚያ በቃች። ግቦታ ማልሄድንም ህግ የሚባል ነገር አንፈልግም። ሰላም ነን። ልጄ ምን ሆነሃል? ልጄን አያሳዝንህም? ያው ያንተው እኩያ እኮ ነው ልጅ ነው። እኔ ደግሞ እሱ እንዲኖርልኝ እፈልጋለሁ። በቃ ሰፈሩ ስላልተመቸን ለቀን ወጣን። ሌላ ነገር የለም። እኔ አልፈራሁምም አልፈራምም። ምንም ይሆን ነው የለም። በቃ አያስፈልገንም። እስከዛሬ እኮ የት ነበርን? ይሄው በዚህ ነው የምንኖረው። ይሄው ስንት ጊዜያችን የት ነበራችሁ? አሁን ደግሞ ሌላ ደግሞ ልጄን እንዳላስታመም እንደገና ወጥቶ እንዳይገባልኝ ሌላ ጦስ ውስጥ እኛ ሰላም ነን። ምንም የለም። እምጠይቅሽን ነገር ተገቢ በሆነ መንገድ ነው። ምን ነው የምትይው? እሺ በቃ እናገራለሁ። ለምን አትናገሪም? አንተ እህት የለህም? በቃ እሺ እኔ እኮ የማውቀውን ነገር ነገርኩህ። እህት ሊኖረኝም እንዳንቺ አይነት ሴት የማውቀው ለራሱ ሊኖረኝ አይችልም። ወላጅ እናትና አባት ቤት ሄጄ ነበር። የማን ወላጅ እናትና? የሃና እናትና አባት ቤት። አጎተኛ ያገባችሁ? ያንተን አጎት? ምን ያገባችሁ? እኔን አጎት ነው። መኖር ፈልጋለሁ። እኔ ቤተሰብ አለኝ፣ መኖር ፈልጋለሁ። ስለዚህ በቃ ያስፈራራሽ ያለ ሰው አለ ነው? ምንድነው የምትከታተሉኝ? እኔ ህይወቴን ልኖርበት በቃ። ሃና ጓደኛ አስሪ። አሁን ሃና በምን አይነት መንገድ ነው? አንቺ ዝም በይ። አንቺ ጭንቅላትሽ ልክ አይደለም። በቃ ዝም በይ። እናንተ ከቤተሰቦቿ ጋር እያገናኘሻቸው ነበር አይደል? ያ ማነች ሃና? ምንድነው የምታወራው? ቆይ አንተ ሰዎች እየላከ በቤተሰቦቼ በልጆቼ ልጆችን እናገታለን። እንደዚህ እሷ ያለችበትን ቦታ ለማወቅ ብትሞክሪ እንደውም ከሃና ጋር ስትወጪ ስትገቢ አይቼሻለሁ። እራሱ ጭንቅላቷ ጤነኛ ካልሆነ ማሳከም ትችላላችሁ። ሲጀመር አንተ ቆይ እዚህ ምን ትሰራለህ? እሱስ ለምንድን ነው እዚህ ያመጣኝ? ልጅ ናቃል ለገንዘብ አንተ ልጅ ነበር አንተ እኔ ልጅ ቀስራ ከልጅ ገብሬ መድረስ ፈልገው ለምን ይባክን ራሱ ከቤት ስንት ጊዜ ጓደኛዋን ራሱ ታግቻት አላውቅም። በዚህ አይነት እኮ ልጅ ይብላት ነው ትችላለች ማለት ነው። አጎቴ ነው እውነቴ ሰው አጎቴ። ከእሱ ጋር ያገናኛችሁ ነገር ምንድን ነው? ልጆትና ባለቤቱ ማለት ከባለቤቷ ጋር እራሳቸው ናቸው የተዋወቁት? አንድ ሰው ብቻውን ወስዶ ወይም ደግሞ አንድ ባልና ሚስት ቤተሰብ ካሌለ ይትሶኬ እናት አባት በህይወት እያለ እንዴት ነው ልጅ ሄዶ 80 ተፈራርሞ ሊመጣ ይችላል? ሰልፈልጎ ቤት ምን ያስፈልገኝ ይቅርብ ገንዘብ ይቀርብኝ እኔ ገንዘብ ሊና ሰው ይቀስራ ሰርተ ቢሆን ይኖራል። እኔ ልጅ እንደምፈልገው
ደም ውስጥ የሚነከሩት ነገር የሚባለው ነገር አለ። እኛ ስንሰማ እኛማ ሚዲያ ምን በምናውቀዋለን። እሱን ለማመን ሁላ ደም ውስጥ ካልተነገርሽ ትገዳለሽ አይነ ምናምን የሚባል ወሬ እንሰማለን። አሉ የሚል ወሬ ያያችሁት ነው አሉ የሚባል ነገር አለ በህይወት ላይ። ታዲያ ምንድን ነው አቶ መኮንን ነው አይደለ? ራሱን አጠገቡ ያለሁት ደግሞ እኔ ነኝ። ይህንን ፎቶ ይዤ መንቀሳቀስ አይደለም በህይወት የድጋሚ ማየት የማልፈልገው ፎቶ ነው። አንተ ምንድነው ማየው? ምንድነው? አቶ መኮንን ማለት ለኔ አጎቴ ነው። ኧረ እባክህ የልጃቸው ባለቤትና አቶ ኤርሚያስ ይገናኙ ነበር። ረጅም ጊዜም አብረው ብዙ ቦታዎች ይታዩ እንደነበር ተገልጿል። ገናኛችሁ ምን አይነት ተገናኛችሁ? ከኔ ደብቀህ ነው? እንዴት እኔ ምን አውቃለሁ? እንግዲህ ታዲያ ያለ የሚለው ምንድን ነው? እሱ እንደው ከእውነት የራቀ ነው። እንዴት 80 ተፈራርመው ወይም ደግሞ ተገቢ በሆነ መንገድ እንዳልተጋቡ ትክክለኛ ማስረጃዎች አሉ። አለኛ እንዴ እንደዛ ካልተጋቡ እንትን አይሆንማ። ፕሮሰሳቸው ስለማይጀምር ፕሮሰስ የሚጀምረው ባይዘው ወይ በ80 ወረቀት ነው ታውቃለህ፣ ተፈራርመው እና በዛ ነው ከፕሮሰሱን ያጀመሩት ማለት መጀመሪያ ከተፈራረሙ በኋላ ነው ፕሮሰስ የጀመረው በወረቀቱ ነው። ሰላም ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት በለቀኩላችሁ ቪዲዮ ወይም ደግሞ ትላንትና እንግዲህ በስተመጨረሻ የተሰራው ቪዲዮ ለእናንተ መግለጽ ያለበትን ወይም ደግሞ ተገቢ በሆነ መንገድ ማስተላለፍ ያለብኝን ነገሮች አስተላልፍ ያለሁ ብዬ አስባለሁ። ምክንያቱም ምንድነው የአቶ ኤርሚያስ ልጅ ሀና የተባለችው ብዙ ነገሮች እንደደረሱባት ወይም ደግሞ በትክክለኛ ሁኔታ ላይ እንዳሌለች አንዳንድ ነገሮች መረጃዎች ደርሶናል። እስቲ አሁን ላይ ደግሞ የሀና ፍቅረኛ የተባለው ግለሰብ በምን አይነት ሁኔታ ይገኛል የሚባለው ነገር ስናጣራ ወይም ደግሞ ይኖሩበታል የተባልነው ቤት ስንሄድ ያገኘነው ነገር ሌላ ምላሽ ነው። ሌላ ተከራይ እዛ ቤት እየኖረ እንዳለ ሲቀጥልም ደግሞ እዚህ ቤት የሚኖሩ ሰዎች ከ3 ዓመት በፊት ከዚህ ለቀው እንደሄዱና እቃቸውን እንኳን የቤት መኖሪያ ወይም ደግሞ ቤት ውስጥ ያሉትን አንዳንድ ማቴሪያሎች እንኳን ሳይወስዱ ከዛ ቤት እንደወጡ የሚኖሩበት ቤት የእውነት ነው የምላችሁ። ባሳያችሁላ ደስ ይለኝ ነበር። ካሉት ነገሮች ቪዲዮ ስጄ ነበርና እነዛን ሁላ ለእናንተ ባሳያችሁ ያንን ነገር አይቼ መጥቼ አሁን ያለሁበትን ደግሞ ሳይ እንደ ሰውኛ የተሰማኝ ነገር አለ። ግን እዚህ ጋር ብዙ ነገሮችን ማውራት ተገቢም አይደለም አልፈልግምም። ግን ይሄ ሁላ ነገር እየተደረገ ያለው በእነማን ነው? እነማንስ ናቸው እነዚህን እያደረጉ ያሉት? የእውነት እነዚህ ቤተሰብ ፈልገው ነው ያንን የመሰለ ቤት ለቀው እዚህ ሁኔታ ውስጥ ያሉት? ያንን የመሰለ ወጣትስ እንደዚህ አይነት ሁኔታ ውስጥ ገብቶ አልጋ ላይ እንግዲህ የተገኘበት ምክንያት ምንድን ነው? ውድ ቤተሰቦቼ ለእናንተም ደግሞ ማስተላለፍ የምፈልገው አንድ መልእክት አለኝ። እሱም ደግሞ ምንድን ነው በተደጋጋሚ ቻናል ሪፖርት የተደረገብኝ ስለሆነ አዲስ ቻናል እየከፈትኩኝ ይገኛለሁ። ያንን ቻናል ስለምለቅላችሁ ያንን ቻናል ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እየሆናችሁ ከኔ ጋር መቀጠላችሁን ወይም ደግሞ ከጎኔ መሆናችሁን ስለምፈልገው እባካችሁን የምለቀውን ቻናል ሰብስክራይብ ያደርጋችሁ ለብዙሃን ሼር እያደረጋችሁ ከጎኔ መሆናችሁን አሳዩኝ። ምን አይነት ሰዓት ላይ እንደሚለቁት ወይም ደግሞ ምን አይነት ሰዓት ላይ እንግዲህ ይሄን ቻናል ሊያዘጉብኝ እንደሚችሉ አላቅም። በተደጋጋሚ ሪፖርት የተደረገብኝ ስላለ ነው ይሄን እየገለጽኩላችሁ ያለው። ይሄ በተዘጋበት ሰዓት ወይም ይሄ የሆነ ችግር በደረሰበት ሰዓት ቀጥታ ያንን ቻናል ስለማስቀጥለው በዛ እንድትከታተሉኝ ስለምፈልግ ነው። እና ደግሞ እንግዲህ ይሄንንም ቻናል ደግሞ ማዳን የምንችልበት አንደኛው መንገዳችን ምንድነው? ለዚህ አዲስ ሆናችሁ ካላችሁ ይሄን ቻናል ሰብስክራይብ እያደረጋችሁ አዲሱን የምለቀው ላይ ደግሞ የዚህ ቤተሰብ የሆናችሁ ሰዎች በሙሉ ወደዛ እየሄዳችሁ ያንንም ሰብስክራይብ እንድታደርጉ እንፈልጋለን። እንግዲህ ጠላቶቻችንን በእንደዚህ አይነት መልኩ እያሸነፍን የምንቀጥልበት መንገድ ይሆንናል። እስቲ ቀጥታ ወደ ፕሮግራማችን የምንገባ ይሆናል። ለምን እዚህ ሊገኙ ቻሉ? በምን አይነት ሁኔታ እሱስ ደግሞ ምን አይነት ጉዳት ቢደርስበት ነው እንደዚህ ሆኖ የሚለውን ነገር በሰፊው እንከታተላለን። ከኔ ጋር ነው። ሰላም ማሜ፣ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ያው ፍቃደኛ ስለሆናችሁልኝ እንደዚህ ያለውንም ነገር ደግሞ እንድናወራ ስለተፈቀደልኝ አመሰግናለሁ። እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሰላም። ያው እንግዲህ የተፈጠሩትን ነገሮች ሰምቻለሁ። አንዳንድ ከባድ ነገሮች ደርሰውብሃል። ከምንም የበለጠ ደግሞ የሰው ልጅ በህይወት መኖርን የመሰለ ነገር የለም። የማያልፍ ነገር ስላሌለ ሁሉም ነገር ያልፋል። የሰው ልጅ በህይወት ሲኖር ነው ሁሉም ነገር የሚቀጥለውና ዛሬ እናንተን ማውራት የምፈልገው ነገር ስላለ ቤታችሁን በሄድኩበት ሰዓት ደግሞ አንዳንድ የሰማኋቸው ነገሮች ስላሉ ነውና ስለ ሀና ብጠይቅ እንደው ቀር ይልሃል?
እሺ ምንድን ነው የምጠይቀኝ? ያው ሀና ፍቅረኛ እንደነበረች ሰምቻለሁ እና በምን አይነት መንገድ ልትለያዩ እንደቻላችሁ ምንስ እንዳለያያችሁ ያለውን ነገር ልትገልጽልኝ ትችላለህ? እኔም እስከ ዛሬ ድረስ ለዚህ ጥያቄ መልስ ያጣሁለት ነገር በምንና በምን ሁኔታ ከኔ እንደተለየች ራሱ የማውቀው ነገር የለም። ይኸው እንደምታይ ጥቅም አልባ ሆኜ እዚህ ቤት ተቀምጫለሁ። ቢያንስ እኔ ነበርኩ እናቴን ተሯሩጬ የዕለት ጉርሳችንም ቢሆን ማሳካው እኔ ነበርኩ። ግን ምን ያደርጋል ይሆን አሁን እንደዚህ ሆኜ ቀርቻለሁ። ያው ከሀና ጋር ለረጅም ጊዜያት ያህል አብረን ቆይተን ነበር። ማለቴ ከኢለመንተሪ ተማሪ ጀምሮ አብረን እያለን ነበረ። የዛን ሰዓት ነበር የተዋወቅነው። አንድ ክላስ ተማሪዎች ነበርን እና በዛ አጋጣሚ ነበር የተዋወቅነው። እናም በዛ ሁኔታዎች እየተገናኘን ብዙ ጊዜያትንም የማይረሱ አብረን ማሳለፍ ጀመር። የሆነ ራሱ ይገርማል ቤት ድረስ እያመጣው ከእናቴ ጋር ሁላ እንደ እናትና ልጅ ሁላ ተግባብተው ሁላ ነበር የሚኖሩት እና እንደዛ የሆነን ክላስን ጨርሰን ዩኒቨርሲቲ ራሱ ይገርማል አንድ ቦታ ነበር እና የደረሰን ብቻ እንደዛ እያልን በፍቅር ብዙ ጊዜያትን የማይረሱ መልካምም መጥፎ ጊዜያትንም አሳልፈን ነበረ። የሆነ ታይም ላይ እናቴን በጣም አሟት ስለነበረ እኔም በስራ ምክንያት አንዳንድ ቦታዎች ሄጄ ስለነበረ ያው እናቴን በተሻለ ሁኔታ ቤት ሆና ስትንከባከብልኝ ነበረ። ከዛ በኋላም ያው ከእሷ ጋር ብዙ እቅዶችን አስበን ነበር። ያው ለመጋባት ተጋብተንም ልጆች አፍርተን አብረን የመኖሩ ብዙ እቅዶች ነበሩን። እሷም ካለችበት የስራ ሁኔታ እኔም ካለሁበት ስራ ሁኔታ አንጻር አንድ ላይ የተሻለ ስራዎችን የተሻለ ገንዘብ ኢንቨስት አድርገን የተሻለ ነገር የተሻለ ህይወትን ለመኖር አቅደን ነበር። ይህን ሁሉ ሀሳብ አቅደን ብቻ አላቅም የሆነ ታይም ላይ በአንድ በተረገመች ቀን እሷ ላይ የተለየ ለየት ያለ ባህሪዎችን ማስተዋል ጀመርኩ። እንደ በፊቱ የመገናኘታችን ሁኔታ መቀነስ ጀመረ። በስልክ ተደዋውለን ራሱ ያን ያለ ረዘም ላለ ጊዜ የምናወራ ሰዎች ከ10 እና ከ20 ደቂቃ በላይ ሁላ ማውራት ተስኖ ነበር እና በዛ ምክንያት በምን ሁኔታ ተቀያይመን እንደሆነ እንኳን እስከማላቀው ደረጃ ድረስ ባህሪዎቿ እያንዳንዱ ነገሮቿ ሁሉ ነገሯ ተቀይሮብኝ ነበር። ከዛ ያው የሆነ ጊዜ ላይ እኔም በስራ ምክንያት ወደ ፊልድ ነበርብኝና ወደ ሌላ ቦታ ሄጄ ነበርና ለረጅም ጊዜ ያህል አልተደዋወልንም፣ አልተገናኘንም። ጭራሹ ክፍተት ነበር ማለት አንተ ፊልድ በሄድክበት ሰዓት ላትደዋወሉ የቻላችሁበት ምክንያት ምን ነበር? ማለቴ እኔ እንጃ አላቅም። አብረን ባለንበት ሁኔታ ራሱ በምንገናኝበት ወቅት ራሱ የተለያዩ አዳዲስ ባህሪዎችን ከሷ ማስተዋል ጀምሬ ነበር። ማለት እኔ እንጃ የቤተሰቦቿ ያለመፍቀድ ሁኔታ ይሁን እኔና እሷ ባለን ነገር ቤተሰቦቿ ብዙም ደስተኛ አይመስሉኝም ነበር መሰለኝ ባልሳሳት። እና እኔም ይሄን ነገር ስለማቀው እሷንም ላለመግፋት እንደዚህ ነገሮችን እያንዳንዱ ነገሮች እያወኩኝ እንዳላወኩኝ ማለፍ ነበር የመረጥኩትና ብቻ በቃ እስቲ ምን ትሆናለች የሚለውም ነገር እሷንም እንደዚህ አይነት ጥያቄዎችን እያነሳው ከማጨናንቃት ብዬ እስቲ ነፃነቱን ልስጣት ብዬ እኔም ዝምታን መርጬ እዛ ስራዬ ላይ ብቻ ተኩሬ እየሰራው ነበርና ከዛ ከስራዬ ተመልሼ ስመጣ እሷን በደንብ አግኝቼ ያለውንም ነገር ተነጋግረን
በምን አይነት መልኩ የወደፊት ህይወታችን እንደምናስተካክል ብዙ እቅዶችን አቅጄ ነበር። ዝምታን የመረጥኩት። ከዛ ስራዬን ጨርሼ ሁሉን ነገር አጠናቅቄ ወደ ቤት ስመለስ ያው እናቴም የነበረችበት ሁኔታ ትንሽ ጥሩ አልነበረም። ለረጅም ሰዓታት ያህል ምን እንደተፈጠረ ምን እንደሆነች ብዙ ጥያቄዎችን ጠይቂያት ነበረ፣ ግን እሷም ልትመልስልኝ ፍቃደኛ አልነበረችም ነበር። ከዛ በኋላ እሷንም ለማግኘት ስልክም ለመደወል አቀድኩኝና ስልኳን በተደጋጋሚ ስደውል ያለ ማንሳት ነገር ነበር። ከዛ ቤቷ በተደጋጋሚ እመላለሳለሁ፣ ሳስጠራ የለችም የሚባል ነገር እሰማለሁ። ዮርዳኖስ የምትባልም የልብ ጓደኛ ያለቻት እና እሷንም ለመጠየቅ ሞክሬያለሁ፣ ግን ምንም አይነት መልስ ላገኝ አልቻልኩም። ከዛ በጣም ተናድጄ የማይሆን ነገር ውስጥ ከምገባ ብዬ ቤተክርስቲያንም ሄጄ ጸሎት አድርጌ በምን መልኩ እኔን በዚህን ያህል ስልክ እስካለ ማንሳት ደረጃ እንዳልደረሳት ይህን ነገር ለማወቅ ከፈጣሪ ጋር ብዙ ነገር ተነጋግሬ ወደ ቤት ስመለስ ማዘርም ያለችበት ሁኔታ ጥሩ አልነበረም እና ከዛ በኋላ ሀና ሽማግሌ ተልኮ ሁሉም ነገር አልቆ ለማግባት ደረጃ መድረሷን ስሰማ እንጃ ምን አይነት ስሜት ሁላ እንደተሰማኝ አላውቅም። በዛን ሰዓት ላለማመን ሁላ በተደጋጋሚ ከእናቴ ጋር ሁላ ግብግብ ውስጥ የነበርኩበት ሲቹዌሽን ነበር። ያ እንዴት ማለት በዚህን ያህል ፍጥነት ከኔ ጋር ይሄን ያህል የተራራቅንባቸው ታይሞች የሉ። በእያንዳንዱ ሰዓታት እሷን አገኛታለሁ። ብዙ በሄድክበት ሰዓት የተፈጠረው ነገር ምንድን ነው? ማለት ረጅም ጊዜ አላወራንም ብለኛል እና አሁን እንደምትለው ከሆነ ደግሞ የሰዓት ጋፕ እንኳን እንደማይኖራችሁ በየጊዜው እንደምታወሩ ነው እና ያቺ የፊልዋ ሰዓት ምንድን ነች? የፈጠረው ነገርስ ምንድን ነው? በአንተስ በኩል በእሷስ በኩል የፈጠረው ነገር? በእሷ በኩል ያሉትን ነገሮች እኔ መስማት ባለብኝ መንገድ ሰምቻለሁ፣ ግን አንተ ጋር የነበረው አንተ ዝም ልትል የቻልክበት ነገር ወይንስ ከዛ በፊት አንተና እሷ መሀል የተፈጠረች ትንሽም ብትሆን ግጭት አለች? ማለት ይህን ያህል ለዚህ ለመጋጨት ደረጃ የሚያበቃ ምክንያትም እንኳን አልነበረም ከእሷ ጋር የነበረን ሁኔታ ማለት ነው። ምክንያቱም ከእሷ አዳዲስ ባህሪዎችን እያስተዋልኩ ስለነበረ በፊት በምንቀራረብበት መንገድ አይደለም ስንቀራረብ የነበረው። አዳዲስ ነገሮችንም እያስተዋልኩባት ስለነበረ ምናልባት እዚች ልጅ ላይ ከቤተሰብም የሆነ ጫና ይኖራል የሚለውን ነገርም አስብ ነበርና በቃ ያን ነገርም ከምጠይቃት ብዬ ከሷም የማይሆን ምላሽ ከማገኝ ብዬ በቃ ነፃነቷን ልስጣት ብዬ ነው። እኔም ከዛ ነገር ከሷ ጋር ግብግብ ውስጥ ላለመግባት ብዬ ዝምታን የመረጥኩት ማለት ነው። እስቲ አንተም እንድትረጋጋ ፊትህንም ሳይ ትንሽ ስሜት እየተረበሸ ያለ ስለሚመስለኝ እስቲ ማሜ እቺን ነገር ያዟት። እስቲ ያው እናት ኖት በልጆት በኩል የመጣው ነገር በሙሉ እንደሚያሳስባችሁ እንደሚያስጨንቃችሁ ግልጽ ነውና ከዛም ሲያልፍ ግን ከምትኖሩበት ያን ከመሰለ ቤት ወጣችሁ ይቅርታ ግን እንደዚህ አይነት ቤት ውስጥ መግባታችሁ ምንድነው? የእንደዚህ ማለት እንደዚህ አይነት ሁኔታ ውስጥ የመግባታችሁ መንስኤ ምንድነው ማለት? ይሄው እንደምታየው ነው። እንደዚህ አይነት ነገሮች ውስጥ መግባታችን መንስኤው ሀና ናት። ለምን እኔ እንደ ልጄ ናት። በቃ የሱ ተከታይ እንደ ልጄ ናት። መታ ማብራት ውላለች። ፍቅረኛዬ ናት ብሎ አስተዋውቆኛል። እኔ እንደ ፍቅረኛው ሳይሆን ግን በቃ እንደ ልጄ። ምክንያቱም ማስበው ነገ ተጋብቶ ወልዶ የልጅ ልጅ አይቼ እንኖራለን ቤተሰብ ነን ብዬ አሰብኩ። እሷ ግን ለካ ቤተሰቦቿ ሌላ ጉዳይ ነበር የሚጠነስሱት፣ ሌላ ነገር ነበር የሚያዘጋጁት። ያው አልፎ ተርፎም ይኸው ከቤታችንም ወጥተን ይኸው ልጄም እንደዚህ ሆኖ ይኸው እያየኸው ነው። ምክንያቱ እሷ ናት እንጂ እኛ ምንም የተባባልነው የለም። በኖርንበት እኔም እድሜ ሙሉ በኖርኩበት እሱም በወለድኩበት አካባቢ ይኸው እንደምታየው
የወፍ ጎጆ ናት እንግዲህ ስታየት። የችን ቤት ተከራይተን የሆነም ልጄ በዚህ እንኖራለን፣ እናየዋለን የሚሆነው። ልጄን ከሚገሉብኝ ብዬ ቁጭ ብለናል። ሰባብሮ ጥሎታል። ይሄው እንደምታየው ነው ማለት። አሁን እንግዲህ የነገርሽኝ ያለ ነገር ልጅሽ ላይ የደረሰውን ነገር ነው የሚገልጸው። ግን እናንተ ከዛ ቤት የመውጣታችሁ መንስኤ ሊሆን ይችላል ማለት? አዎ መንስኤ ነው በትክክል። ያው መነሻው ናት እኮ ሀና፣ መነሻው ናት። ምክንያቱም ልጄ ከሷ አሁን ሀና ከዛ ሰፈር አግብታም ወጣለች አይደለ? አዎ ጉዳት ያደረሱበት ሰዎች አሉ። እስቲ ይሁንናም እንግዲህ እነዛ ጉዳት ያደረሱም ሰዎች ቢሆኑ አሁን ላይ ሀና ሀገር ውስጥ የለችም የሚባል ዜና ነው ያለው። ሀና የሚያገባችሁ እንግዲህ ከዛሬ 3 ዓመት በፊት ነው። እናንተም ደግሞ እሷ ካገባች በኋላ ነው ከዚያ ያወጣችሁት የሚባል ነገር ስላለ ለምንድን ነው ይሄ ሁሉ ነገር? አጋጣሚ ነው ይሄ ነገር የመጣው? እርሶስ ደግሞ ያንን የመሰለ ቤት አከራይተው በድጋሚ ልጆት ላይ የሆነ ነገር እንዳይደርስ ፈርተው ነው ወይንስ ሌላ ሚስጥር የሆነ ነገር አለ? ምንም የተለየ ሚስጥር የለውም። ለልጄ ብዬ ነው ገቡ። ሰው አለ ማለት እንዴት ብለህ ታዲያ ከቤትህ ከቀይህ ለቀህ ትሄዳለህ? ያለ ምክንያት እኮ አይኬድም። ያለ ምክንያት ቤት መንደር ተለቆ ይወጣል? አይወጣም። ግን ለልጄ ስል ወጣሁ ከሚያሳጡኝ በማላውቀው እሱንም በማያውቀው እንደ ልጄ አይቼ ነገ ልጅ ትሆነኛለች የልጅ ልጆች ይመጣልኛል ብዬ ስጠብቅ ይሄው እሱን ቀርቶ ከቤቴ ከሰፈሬ ከመንደሬ መልቀቅና መራቅ ሆነ። በዚች ቤት መገኘት ሆነ። ማን ነው ቆይ ማለት አይ ልጄ ኧረ ምን ያደርግልሃል? እሱን ተው። እንደገና ሌላ ነገር ውስጥ እስቲ ልጄ ይኑርልኝ ተው። ማሚ እንግዲህ ያው ለእርሶም እዚህ ጋር ላሉት ኦዲየንስም የሚያውቁ ነገርም ስለሆነ ከጀርባ ያሉት እንግዲህ የምትመለከቷቸው ሰዎች የህግ አካልና በህግ ዙሪያ ላይ የሚሰሩ ሰዎች ናቸው። የተወሰኑት ደግሞ የኔ ጥበቃና የኔ ክሩ አባሎች ናቸው። ምንም እዚህ ጋር የሚያስፈራም እርሶ ላይም ስጋት የሚሆን አንዳችም ነገር የለም። እኔም ዋና የመጣሁበት ጉዳይ እንደዚህ አይነት ቤት አከራይተው ይወጣሉ እንዴ የሚል አይነት ጥያቄ በተነሳ ሰዓት ያንን ጥያቄ ስናነሳ ቤቱን አከራይተው የመውጣት ጉዳይ ብቻም ሳይሆን ቤት ውስጥ ያሉትን ማቴሪያሎች፣ እቃዎች ምንም ነገር ሳትነኩ ሌላ አይደለም የኪችን እቃ እንኳን ምንም ሳትነኩ መውጣታችሁ የሆነ በአፋጣኝ የታዘዘ ትዕዛዝ ያለ እስኪመስለኝ ድረስ ማለት የሆነ እንግዲህ የሆነ ነገር ካልተላለፈ ሰው እንዴት ነው የሚኖርበት? አይ ቶ ልጄ ምንም የለም። እኔ ልጄ ደህና ይሁንልኝ ቶ። እሺ ግን ስለኔ እንዲያውቁ ስለፈለኩኝ ማንንም ሰው ቢሆን እኔ ሄጄ ጠይቄያለሁ። የሀናም ቤተሰብ አቶ ኤርሚያስንም ወላጅ እናቷን ወይዘሮ መቅደስንም በደንብ አውርቻቸዋለሁ። እነሱንም አቶ ኤርሚያስ እንግዲህ አሁን በህግ ቁጥጥር ስር ነው የሚገኙት። እንግዲህ ወላጅ እናቷ መቅደስም ያለውን ነገር ስለማታውቅ ስላልገባት ብዙ ነገሮችን ለማወቅ ጥራለች ነው ይሆናል። ለእናንተ ይሆናል። እኛ ደግሞ የምናውቀውን ማውቋ ነው የምናውቀው። ዋና ማን ሆነና ነው ቆስቋሽ እሷ ናት የፈተለች ነገር እያቀበለች ይሄው ልጄን ለምን ይመጣል ለምን ይፈልጋታል እያለች ይሄው ለዚያ በቃች። መቅደስ ነው የውሉት ማሚ የእውነት ነው ምሎት ምንም ነገር የሚያስፈራውት ነገር እንዲኖር አልፈልግም። አይ ልጄ እኔ አልፈራሁምም አልፈራምም ምንም ይሆን ነው የለም በቃ አያስፈልገንም። እሺ እስከዛሬ እኮ የት ነበርን? ይሄው በዚህ ነው የምንኖረው። ይሄው ስንት ጊዜያችን የት ነበራችሁ? አሁን ደግሞ ሌላ ደግሞ ልጄን እንዳላስታምም እንደገና ወጥቶ እንዳይገባልኝ ሌላ ጦስ ውስጥ እኛ ሰላም ነን ምንም የለም። እሺ ግን የህግ አካላትም ካጣራው ነገር አንፃር እርሶ ወዳላችሁበት ቤት እንድትመለሱ እዛ ለሚኖሩ ሰዎችም በአፋጣኝ እስከዛሬ የነበሩበትን ወይም ደግሞ ካለው ከነገሩም አንፃር ሌላ ቤት መፈለግ እንዲቻል ወይም ደግሞ ግቢ ውስጥ ባሉ ሰርቪሶች ውስጥ መኖር እንዲችሉ አንዳንድ አማራጮችን ገልጸንላቸው እርሶን ለማግኘት የመጣንበት ሁኔታ በምን ሂሳብ በምን አይነት መንገድ እኛ ተመቸን ልጄ ይሄው ማሜ ልጄንም ተው እኔንም ተወኝ
በቃ ተውኝ። ምናልባት ከመቅደስ ተልካችሁ ከሆነም አልቀበልም። እኔ እንደሱ አይነት ነገር ሳይሆን ስራዬም መርማሪ ጋዜጠኛ ነኝ ማሚ። በስራዬም እንደዚህ አይነት ነገሮች አብረን የኖርን ሰዎች እኮ ናቸው እንዲህ ያደርጉን። አብረን የኖርን አብረን ተዋልደን አብሮ አድጎ ነው ዛሬ ይሄ የመጣው። ስለዚህ ይሄን ነገርም እያደረኩ ያለሁበት ምክንያት በዋነኝነት ሀና ያገባችውም በፍቃዷ ስላልሆነ ነው። ብዙ ነገሮች አሉ ከጀርባ ሰፈር ውስጥም እየተነሱ የነበሩ ጭምጭምቶች ነበሩ። እኛም እንግዲህ በብዙ መንገድ አጣርተናል። ልጆት እንዳለውም እንግዲህ የልብ ጓደኛው አንዳንድ ነገሮችን እንደምታውቅና ስለሷ ማውራት ባለብን መንገድ ጠይቀናት ነበር። ተገቢ የሆኑ መልስ መልሳልኛለች። ያው እሱ እንዳለው ሳይሆን እሷም በብዙ መንገድ ስደብቅ ነበር። ግን እውነታውን ትላንት አውርተናት ያለውን ነገር በሙሉ ዘርግፋልናለች እና ለዛም ነው ወደ እናንተ ልንመጣ የቻልንበት ዋነኛው ምክንያታችን። እርሶም ደግሞ ሳይፈልጉ በግድ እዚህ ጋር እየኖሩ እንዳለ ያስታውቃል። ከንግግሮትም እንኳን አንዳንድ ነገሮችን እየተረዳን ያለ ነውና እዚህ ጋር እንድትኖሩ አንፈልግም። የገዛ የተከበረ ቤት ያላችሁ ሰዎች ለምንድን ነው እንደዚህ አይነት ቦታ ላይ መጣችሁ የምትኖሩት? ቀን እስከሚወጣ ልጄ ቀን እስከሚወጣ በቃ እስከሚለን ህግ እንዲያይላችሁ ነው የምትፈልጉት አይደል? በምድር እንግዲህ ሊዳኝ የሚችለው ህግ ነው። ህግ ደግሞ ያሉትን ነገሮች በእንደዚህ እኛ አልሄድንም፣ ህግ ቦታም አልሄድንም። ህግ የሚባል ነገር አንፈልግም። ሰላም ነን። ልጄ ምን ሆነሃል? ልጄን አያሳዝንህም? ያው ያንተው እኩያ እኮ ነው፣ ልጅ ነው። እኔ ደግሞ እሱ እንዲኖርልኝ እፈልጋለሁ። በቃ ሰፈሩ ስላልተመቸን ለቀን ወጣን። ሌላ ነገር የለም። አይሻልም? በዚህ ብናበቃ አይሻልም ልጄ? እኔ ግን ይሻላል ብዬ የማስበው እንድታገዙኝ አንዱ ልቀበላችሁ። ችግር የለም። ያው እኔም ያስፈልጋል ብዬ የማስበው ነገር ቢኖር ልጆትም በእንደዚህ አይነት መልኩ እንዲቀጥል ይፈልጋሉ። ማሚ እንዲድን እንዲታከም አትፈልጉም? አረ ልጄ ዳንልኝ። ከዳንማ ምን እሻለሁ? የልጆትም መዳን ይፈልጋሉ አይደለ? አዎ መዳኑማ እፈልጋለሁ። አዎ እኛ ደግሞ እሱን ማሳከም እንፈልጋለን። መግባት አልፈልግም። ችግር የለውም። እሱን ለኛ ይተውት ማሚ። እኛ የምንፈልገው ልጆትን ማሳከም ነው። ልጆት እንዲድን እንፈልጋለን። ልጆት እንዲድን ደግሞ አንደኛ ወደምትኖርበት ቦታ መመለስ አለባችሁ። አሁን እዚህ ጋር ጥቃት እንኳን ቢፈጸምባችሁ ወይም ደግሞ የሆነ ሰው እርሶን ሊያጠቃ ቢመጣ ልጆትን ሊያጠቃ ቢመጣ የሚከላከልላችሁ ምንም አይነት ሰው የለም። ቦታውም አመቺ አይደለም። ግን ያላችሁ ቤት ለምንድን ነው የማትገቡት? የምትኖሩበት ቤት ሰው እንዳስፈራራችሁ እናውቃለን። ችግር የለውም። እሱን እኛ በራሳችን መንገድ ከእርሱ ላይ ፕሮቴክት ማድረግ ባለብን መንገድ ፕሮቴክት እናደርግ። ግን ደግሞ አሁን የሚያስፈልገው ከእኛ ጋር መሆን አለባችሁ። ከጎናችን ሆናችሁ የምንለውን ነገር ሰምታችሁ አብረን መደረግ ያለበትን ነገር ማድረግ እንዳለብን ነው። ግን ከዛ ጀርባ ምንድን ነው ያለው? ማን ነው ያስፈራራችሁ? እስቲ እንግዲህ ከጀርባ ያሉት እዚህ ጋር እኮ የሚጽፉት የምታዩት ነገሩን በሙሉ እያስተካከሉ ያሉ ሰዎች ስላሉ ነው። እዚህ ጋር በቪዲዮም በእጅ ጽሁፍም እየተያዘ ያለ ነገር ስላለ ነው። መቼም የህግ አካል የሚያውቀው ነገር እያለ ከጀርባ ያሉት ነገሮችን እኔም ደግሞ በእንደዚህ በሚዲያ ላይ ነገሮችን እያወጣው ምንድን ነው ምንስ በልጦ አንዳንድ ነገሮችን ሊያበላሽቦት የሚችለው? እርሶንስ እጆ ላይ ያዩ ልጆትን ማጣት ነው የምትፈልጉት? ወጣን እኮ እኛ በቃ ውጡልን ተባልን፣ ወጣን። ማን ነው እንደዚህ ያላችሁ ማሚ? ማን ያስፈራራሽ? ያህና ክስት መጀመሪያ ከሷ በፊት ሌሎች መጥተው ነበር ማላውቃቸው ሰዎች። መንገድ ላይም ብዙ አይቻለሁ። ማለት መንገድ መውጣት እስከምፈራ ድረስ መንገድ ከወጣው እሱ ጋር የሚቀድሙ ይመስለኛል። በአንድ መንገድ እሱ ጋር የሚገቡብኝ ይመስለኛል። እኔን ያስፈራሩኛል። መኪና መንገድ ይዘጉብኛል። ያንን ሁሉ አልፌ እስቲ የሚመጣው ያለው ለነገው ነገ ሌላ ቀን ነው እያልኩ ነበር የምኖረው። ይህ ባስ ብላ ወጠምሻ ጋንጎች አመጣች። እነሱ ቀድሞ ገቡ፣ እሷ ከኋላ ተከትላ ገባች። ስለዚህ በዛሬው ቀን በነገው ቀን ካለቀቃችሁ ወይ ልጅሽ ወይ አንቺ አለች። እኔ ደግሞ ከልጅ የሚብስ የለም። ከልጅ የሚብስ አለ የለም። ልጄን ይዤ ወጣ። የልጄ ነፍስ የኔም ነፍስ። እኔም አንድ ነገር ቢሆን ልጄ ይጸጸታል፣ እሱም አንድ ነገር ቢሆን እኔ መኖር አልችልም፣ እጸጸታለሁ። ለዛ ብዬ ልጄን ይዤ ወጣ። ይሄው ያለንበት ታያለ አለን። ቀን ይመጣል ብለን ግን አስባለሁ እንደገና ወደዛ በምን ምክንያት በምን ሂሳብ ወደዛ መመለስ እፈልጋለሁ። ሄጄስ እንዴት መኖር እችላለሁ? ልጄን ይዤ እንዴት ብዬ ነው መኖር የምችለው? ይሄው
ወንድም የለው እህት የለው። ለዛም ነው ሊያጠቁን የቻሉት ማለት ነው። ምክንያቱም ታዛቢ የላቸውም ብሎ ነው። እኛ ግን ታዛቢያችን እግዚአብሔር ነው። እስከዛሬ ተከላክሎልን ይሄው ኖረን። እኛ ስለማንም አያገባንም። እኔ ልጄ እንዲኖርልኝ ነው የምፈልገው። ቆይ እርሶን ቀጥታ መጥቶ ያስፈራራችሁ ግለሰብ የሀና አክስት ነች እያሉኝ ነው? አዎ የሀና አክስት በአባት በእናት በኩል ያለች ያስገባቻቸው ነበሩ። እንግዲህ ሀና ማለት ልጄ ብዬ የተቀበልኳት ማለት ነው። ያው ባዕድነቱን አይቶ ይኸው መጨረሻ ጉዱ ወጣ። የሀና አክስት ማለት በእናት በአባት በኩል ያለች ናት? የእናቷ እህት። የእናቷ እህት ነች? አዎ እንተዋወቃለን፣ እንጫወታለን። እሺ። ነገር ግን እንግዳ ሆና መጣች። ያን ቀን ማላውቃት ሴት ሆና መጣች። ወይ ልጅሽ ስትል እኔ ደግሞ ከልጄ አሁን ነገርኩህ እኮ በሱ ነው ከልጅነቱ ጀምሮ እየተሯሯጠ እኔና እሱ ነን የምንኖረው። ለሱም ብዬ ነው ሁሉም ነገር ትቼ ይኸው በዚህ እድሜ ድረስ የተቀመጥኩት። አሁን ደግሞ እሱን ማጣት ቤት ምን ያደርጋል? ቤት ሰው ሲኖር ነው አይደል? ልጅ ሲኖር ነው። ትተን ወጣ። እግዚአብሔር ይስጣት፣ እግዚአብሔር ይስጣቸው። ልጄን እንኳን አልገደሉብኝ፣ ግን እንዲህ አድርጎ ማስቀረታቸው እንግዲህ አንድ ቀን ይጸጽታቸው ይሆናል። እኔ ክፉ ደግም መናገር አልፈልግም። አይዞህ፣ አንተንም ዝም ያልኩበት ምክንያት እንዴት እንደሚያቃስት አየው። ይኸው እንግዲህ ስሜት እንዲረበሽ ስላልፈለኩኝ ነውና ፈጽሞ ማንሳትም የለብህም። ስለ ሀና የሚሏት ልጅ ማንሳትም የለብህም። እንኳን ለሱ እኔ እንዳልነግረው ብዙ ታግያለሁ። ፊልድ በሄደበት ሰዓት ሰማ፣ ግን እንዳልናገር ልጄ እንዳይጎዳ። ወጣቶች ታውቃለህ አይደለ? እንኳን ለሱ ለኔ የተሰማኝ ስሜት ምን ያህል እንደሆነ ስላወቅኩኝ ደበቅኩት፣ ታገልኩ። ግን በራሱ ጊዜ ስልክ ሲደውል አላነሳም ስትለው ፊልድ በሄደበት ሰዓት የሰማሽው ምንድነው? ለሷ ሽምግልና እንደተላከው? አዎ ቀረች፣ እየቀረች እች ልጅ እየቀረች እንደ በፊት እግሯን እየሰበሰበች መጣች። ከዛ ጭምጭምታ ሰሙ። ከዛ ብደውልለትም ና ልለው ነው ብደውልለትም፣ ምክንያቱም እዛ ሆኖ ሰው እንዳይነግረው ነው፣ ወረኞች እንዳይቀድሙ ልጄን እንዳላጣው። ወይ ደግሞ ሄዶ አጋጣሚ አይታወቅም እኮ የሚሆነው ብዬ አስቤ እሱ በራሱ ጊዜ መጣ። እግዚአብሔር ይመስገን። በቃ እሺ እንግዲህ ውድ ቤተሰቦቼ ማለት የመቅደስ እህት ማለት እንግዲህ ምን እንደሆነች ግልጽ በሆነ መንገድ እስቲ አጣርተን ነገሮችን የምናስተካክል ይሆናል። ምክንያቱም ትላንትና እንግዲህ ወይዘሮ መቅደስ ያዙ ልቀቁኝ ብላ ባለቤቷን ካልገደልኩ ስትል ነበር። ይህን እናንተ አይታችሁታል በደንብ። የሰው ልጅ በዚህ ልክ ማስመሰል እንዴት ይችላል? ማለት እንዴት እኛ ላይ ድራማ ነው ማለት። አሁን እኔ ለእናንተ መግለጹላ ነው ግራ እየገባኝ ያለው እንዴት ስትሆን እንደነበር ከካሜራ ጀርባ ለራሱ በቃ ማለት ረጅም ሰዓት እያለቀሰች። እስቲ የምናጣራ ይሆናል። እስቲ ያው ጣርቼ ለእናንተ ተገቢ የሆነውን ነገር የማስተላልፍ ይሆናል። ግን እስቲ ያው ነገሮች በሙሉ በጊዜው ጥሩ ይሆናል፣ መልካም ይሆናል። ገባ? ዛሬ ላይ እንደዚህ አብራ የምትንገላታ ምን የምትል ስታለቅስ የምታለቅስ ስስቅ አብራ ከምስቅ እናት አለች። ከምንም ነገር የሚበልጥ ማንም ሰው ሊመጣ ማንም ሰው ሊሄድ ምንም ነገር ሊቀርብ ይችላል። ገባ? ግን ምንድነው አሁን ሀና ለራሱ ፈልጋ ነው የተዳረችው? እሱን እያጣራን እንገኛለን። ያለ ፍላጎቷ እንደሆነ ደርሼበታለሁ። ላይክ ለአንተ እንደዚህ ማለቱ ጥሩ ይሆናል አይሆንም ለስሜትስ የሚለውን ነገር ከማሰብ የተነሳ ነው እንጂ አንተ እንደምትለው ስሜትንም እየጎዳው እንዳለው ነገር አንተን ንቃ ሳትፈልግ ምናምን ነገር ሆኖ የተፈጠረ ነገር አይደለም። ከቤተሰብ የመጣ
ጫና ነው በቃ እሷ እንድታገባ ያደረጋት። ፈልጋ እንዳላገባች ያሉትን ነገሮች አሁን ምን ይጠቅመዋል ልጄ? አሁን ስለ ሀና የሚወራው 10 ደጋግመህ የምታወራው ፍቅሩ ልቀሰቅስ ነው። ምን ይጠቅመዋል ልጅ? እንደሱ አይደለም። ምን ያደርግለታል? ይኸውልሽ ማሜ አገባች ወደሱ ልትመለስ ነው። ብትመለስስ ልጄ ሊፈልግ ነው። ለምን ትደጋግመበታለህ? እኔንም የሚቆጨኝ ነገር ስላለ ነው ማሜ። አሁን እውነቱን ለመናገር ሀናስ በህይወት ትኑር አትኑር፣ ሀናስ ያለችበት ሁኔታ ምንድነው የሚባለውን ነገር በስተክክል እኛ የምናውቀው ነገር የለም። ያለችው ከዘመዶቿ ከወገኖቿ ነው አይደለም ማሜ። ብዙ ሚስጥር የሆነ ነገር አለ፣ ብዙ የተደበቁ ነገሮች አሉ። እኔ እንደገባኝ ከሆነ የእውነት እንግዲህ የሰው ልጅ በዚህ ደረጃ ይዋሻል ብዬ አላስብም። ትላንትና ወይዘሮ መቅደስ ስትሆን የነበረውን ነገር ምን ቢላስ ማለት ተከናበታለች። ዘመኗ ሙሉ ነው እሷ እንደዚህ የምትሆነው። ይሄው ስንት ዓመት አብረን ኖረናል። እንዲሁ ናት። ግን እንዲህ አትመስለኝም ነበር። ሰው እንኳን ሲያወራ ተዋት፣ አይ ያለ ማወቅ ነው ምናምን እያልኩኝ ያው መቼም እኔ ትልቅም ስለሆንኩኝ ያለ ማወቅ ነው ተዋት፣ ቤተሰብም ዘመድም ስለሆነን እየሸፈንኩ ነበር። አሁን ግን ይፋ ወጣ። እሷን ተዋት፣ ተከናዋለች። እንዲሁ ናት በቃ ማለባበስ 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 ማይሰለቻት በቃ ይሄው ነው። ለልጄ ግን ተው፣ ስለ ሀና ተው፣ ስለ መቅደስም ተው በቃ። እስቲ ቆይ ከፊሉ በኋላ የሀናን የልብ ጓደኛ ዮርዳኖስን እንዳወራት ነግረኝ ነበርና ከዮርዳኖስ ጋር ካወራችሁ በኋላ ምንድነው የተፈጠረው? በተደጋጋሚ እንግዲህ ጥቃት እንደደረሰብህ ሰምቻለሁና እነማን ናቸው ጥቃቱን ሲያደርሱብህ የነበረው? እዛ ቤት ስትመላለስስ አንተን ያወሩ የነበረው አባት ወይስ እናት ማን ናቸው? ማለቴ ከዛ ከተመለስኩ ከሁለት ቀን በኋላ ነበር እሷንም ለማግኘት በተደጋጋሚ ወደ ቤቷ ሄድኩት። እሺ። ወደ ቤቷ በመመላለስበት ወቅትም እሷን ማግኘት እንደማልችል በተደጋጋሚ ይሄን ነገር ከአባቷ እየሰማሁ ነበር። እሺ። እና አንድ ቀን ደውዬላት ነበርና ደውዬ ሳናግራትም በፊት እንደነበረው አይደለም ስታወራኝ ነበረው። ከዚህ በኋላ እኔን እንደማትፈልገኝ፣ ለኔ የተሻለ ህይወት እንደሚገባኝ፣ እኔ ለሷ እንደማልገባት አድርጋ ነበር ስትናገረኝ ነበር። ከዛ ምን ማለት ይችላል? ይሄን ያህል ጥሩ መጥፎ የሚባሉ ጊዜያትንም አብረን አሳልፈን ኢቨን ከእናቴ ጋር እስከ ማስተዋወቅ ደረጃ ይሄን ያህል ቤተሰብ ፍቅር መስርተን በዚህ ልክ በዚህ ሁኔታ እንዴት ላንተ አልገባም ብለሽ በዚህ ሁኔታ እኔን አልፈልግም እስከ ማለት ደረጃ ትደርሻለሽ የሚለውን ነገር ለረጅም ሰዓት ሲያጨቃጭቀን ነበር። ከዛ እሷን በቃ ስልኩ ተዘጋ። ከዛ በኋላ እሷንም ማግኘት አልቻልኩም። ከዛ በተደጋጋሚ ስመላለስ ከአባቷ ጋር ነበር መገናኘት። እሺ። አባቷ ምንድን ነበር የሚለኝ? ከዚህ በኋላ እሷን ማግኘት እንደማልችል በተደጋጋሚ እየመጣሁ እሷን የምጠይቅና እሷን የማስጠራ ከሆነ ከዚህ በኋላ ለሚፈጠረው ነገር ኃላፊነት እንደማይወስዱ ነበር በተደጋጋሚ ሲያስፈራሩኝ የነበሩት። እኔም ግን ያዛቻ ምንም አልመሰለኝም ነበር። ምክንያቱም የኔና የእሷ ፍቅር ከዚህም በላይ የተለያዩ ብዙ ከባድ የሚባሉ አደጋዎች ነው እያንዳንዱን ሁኔታዎች ተጋፍጠን አልፈናልና የእሳቸው ዛቻ እናንተን ምንም አልመሰለኝም ነበር። በተደጋጋሚ መላለስ ነበር። ከዛ የሆነ ቀን መክሬህ ነበረ ልጄ፣ የሴት ቤተሰብ ከባድ ነው፣ ተው፣ በወደዱት መስመር ነው የሚሄዱበት ብዬ ነግሬህ ነበር። ምን ላድርግ ታዲያ ማይ፣ በማላውቀው ሁኔታ በጣም መወዳት ማፈቅራት ሴት ልጅ በዚህ ሁኔታ አልፈልግም ብላ ስትለይ ምን ላድርግ? ፈቃዷን ነጠቋት ብዬ አልነገርኩህ? እኔም እኮ መልስ አጣሁ ማይ፣ በተደጋጋሚ ጠየቅኩሽ። ፈቃዷን ነጠቋት። እሷ እኮ አንተን ጠልታም አይደለም፣ ፈቃዷን ግን ነጠቋት በቃ። ታዲያ እሺ እኔ ስለሆነው ስለተፈጠረው ነገር ማወቅ የለብኝም እማዬ? እሺ አብረን እኮ ያቺ ደሳሳ ጎጆ ውስጥ ብዙ ፍቅሮችን አሳልፈናል አይደል እንዴ እማዬ? ካንተ አልፋ እኔም ሌላው ነገር ውስጥ ልጄ እስከምትመስለኝ ነገር ውስጥ ገባሁ። ስትቃለዱ እንኳን እንዳትጎዳት፣ ስትለፉ እንኳን እንዳትጎዳት እያልኩ ስንቴ ነበረ ባንተ ምጮህ። ይሁን አለፈ በቃ። አሁን ወደ ኋላ መመለስ አያስፈልግም ልጄ። የሚገርመው በጣም የሆነ ቀን እሷን ለማግኘት ወደ ቤቷ ሲሄድ ነው
ሰፈራቸው አካባቢ ከሁለት ወንዶች ጋር ስትሄድ ያገኘኋት። ከዛ በኋላ እሷን ለማናገር ሞክሬ ነበር፣ ግን በማላውቀው ሁኔታ ፊታቸው የተሸፋፈኑ የሆኑ ሰዎች ይዘውኝ በጣም ጥቃት አድርሰውብኝ ነበር። ከዛም ጥቃት እንደምንም ተነስቼ በተደጋጋሚ ለ2 ቀናት ያህልም ስመላለስ ነበርና ቤቷ። ከዛ በኋላ ነው በቃ እገታ ሁላ ደርሶብኝ ነበር። እዛ ወስደው ሲያሰቃዩኝ ነበር ለረጅም ሰዓታት ያህል። እናቴም ተጨንቃ ስልክ ስትደውል ነበረ ፖሊስ ጣቢያ እስከመሄድ ደረጃ ድረስ። ለእሷ የምትሆነው የምታደርገው ነገር ነው የጠፋት። እዛ በዛ ሁኔታ ውስጥ ያ ሁሉ በደል ያ ሁሉ ስቃይ ደርሶብኝ ነበር። ይሄ ሁሉ እግሬንም እንደምታየው አሁን ከጥቅም ውጭ ሆኗል። መራመድ እንዳልችል ደረጃ ድረስ ነበር አስሮ ሲያሰቃዩኝ የነበሩት። እና እስቲ እግዚአብሔር የተመሰገነ ይሁን። አሁንም ሆስፒታልም በየሳምንቱ ቴራፒ አለኝና እሱንም እየወሰድኩ እስቲ ትንሽ ቢያንስ እግሮቼም ራሱ እንትን እያሉልኝ ነው። የሰው ልጅ ይህን ያህል ሲቀጠቀጥ ሌባ አይደለ፣ ሰራቂ ዘራፊ አይደለ። ስለዚህ ምን ማድረግ እንችላለን? መክሰስም አንችል። በገባን በወጣን ቁጥር ከእናቴ ላይም ማናቃቸው ሰዎች እየመጡ ዛቻ ያደርሱብናል። ይህን ቤት በተደጋጋሚ ይህን ሰፈር ለቀን እሷ ካለችበት ከእያንዳንዱ በምትራመድባቸው በምትንቀሳቀስባቸው በእያንዳንዱ ቦታዎች ሁሉ መገኘት እንደሌለብን የተለያዩ ዛቻና ማስፈራሪያዎች ሲመጡብን እንዴት ብለን እንቆያለን? እናቴንም እንደምታያት ተሯሩጣ ጉሊት እኔ እሷን በመጦሪያ እድሜ ይኸው እሷ እኔን እየጦረች ነው እዚህ ቤት አስቀምጣ። እሺ ምን ማድረግ እንችላለን ከዚህ በላይ? ቢያንስ እንኳን ትንሽዬ ሰላም ለማግኘት ስንል ቤቱንም እንደምታየው አንዲት ዕቃ እንኳን አላነሳም። በቃ በእነሱ ማስፈራሪያ ዛቻና ሁኔታ በቃ በድንጋጤ ሸሽተን ነው ወደዛ የሚወጣው። ህግ ቦታ ሄደንም ለመክሰስም ምንም አይነት አቅም የለም። ምክንያቱም አቶ ኤርሚያስ እንደምታውቃቸው ነው፣ በጣም ሀብት አላቸው፣ ገንዘብ አላቸው። እነሱን ለመክሰስ እንትን ለማድረግ ብንሞክር እንኳን ማን ያደርሰናል? በገንዘብ ተሸፋፍነው ያልፋል እያንዳንዱ ነገር። ህግ ቦታ ማን ያደርሰናል? ልጄ ከዚህ በላይ አትሂድ፣ ይበቃል። ማንም አይደርሰንም እዛ። ህግ ቦታ ብንደርስ እንኳን መፍትሄ አናጣም ነበር፣ ግን ቢቀር ይሻላል። በምን መንገድ ነው የምንሄደው? መንገዱ እኮ ጠላልፎ ይዞታል። በቃ ይበቃናል። ቶ ከዚህ በላይ አትሂድ። ይኸውልህ ስለ ሀና ብዙ ነገር ልንል እንችል ይሆናል፣ ግን ካለኝ ኢንፎርሜሽን አንጻር ፈቅዳም ወዳም የገባችበት ነገር እንዳልሆነ ግልጽ ነውና እርግጠኛ ነኝ እንደተባለው ተመቻችታ በተባለው ሀገር እየኖረችም ከሆነ አውቃ ያለውን እውነታም አንተ ምንም አይነት ሁኔታ ላይ እንዳለ አውቃ የሆነ ኢንፎርሜሽን እንድትሰጠን ስለምንፈልግ ተጎድታም ከሆነ አንተ ጋር ያለውን መልእክት እንድናቅ ስለምንፈልግ ለመጨረሻ ጊዜ ስትገናኙ ምን እንደተባባላችሁ፣ አንተስ ደግሞ አሁን ላይ ያለ ሀሳብ ምን እንደሆነ ማለት ማንንም ሰው ሳትፈራ ውስጥ ያለውን ነገር ብቻ እንድትነግረኝ ነው የምፈልገው። ማን ያውቃል፣ የምታየውም ከሆነ እንድታየው ነው፣ ካልሆነም ደግሞ እርግጠኛ ነኝ ጊዜ ይወስዳል እንጂ ሀገር ውስጥ ካለች እንደማገኛት እርግጠኛ ነኝ። እና እስቲ አሁን የጠየኩህን ነገር በራስ መንገድ ማንንም ሰው ሳትፈራ እንድትመልስልኝ እፈልጋለሁ። ማለቴ ቅድምም ቢሆን ነግሬሃለሁ። ለመጨረሻ ጊዜ የተገናኘንበት ሰዓት ያው ተመሳሳይ ነገር ነው የነገረችኝ። እንደማትፈልገኝ፣ ከእሷ የተሻለ ሌላ ሰው እንደሚገባኝ፣ እሷ ለእኔ የማትገባ መሆኗን ነበር ስትነግረኝ የነበረው በተደጋጋሚ። እና እነዛ ጥያቄዎች ናቸው አብዛኛው ጊዜ እኔ ላይም ጥያቄ እየፈጠሩ የነበሩት። አስበው
ከኤሌመንተሪ ክላስ ጀምሮ ነበር አብረን የነበርነው። ማለት በተደጋጋሚ እያለች የነበረው እሷ ለአንተ ብቁ እንዳልሆነች ወይም ደግሞ የማትመጥን አይነት ሴት እንደሆነች ነው ስትነግረኝ የነበረው ወይንስ አልፈልግህም አንተ አትመጥነኝም ነው? አልፈልግህም አይነትም ነው በቃ ማለት አላቅም። ከእሷ ጀርባ ፋሚሊዎቿ እሷን ፑሽ እያደረጓት ይሁን ከኔ ጋር እንዳትሆን በቃ ያለመፈለግ ሁኔታ ላይ ይሁን ብቻ በዛ ሁኔታ ነው የወሰድኩት። ከዛ በኋላ በዛ ሁኔታ ተለያየን። ረጅም ሰዓትም አላወራንም። ከዛ የዛን ቀን ነው ከእሷ ጋር እየተከራከርን ባለን ሰዓት ነው ማላቃቸው ሰዎች ጥቃት ያደረሱብኝ የዛኔ። እና አሁንም ቢሆን የምለው ነገር ምንድነው እኔ ከዚህ በኋላ ባለው ሁኔታ ሰላም ነው የምፈልገው። ከነሱ ጋርም የማይሆን ሰጣ ገባ ውስጥ መግባት አንፈልግም። እኔ ከዚህ በኋላ ድኜ እኔን እስከዛሬ ድረስ 3 አመት 4 አመት ሙሉ አልጋ ላይ የማቀቁኝ ጉሊት እየቸረቸረች እየሸጠች ሰው ያደረገችኝን እናቴን ከዚህ በሽታ አገግሜ ለሷ መድረስ ነው እንጂ የምፈልገው ከዚሁ በኋላ ስለ ሀናም ስለተባለው ጉዳይ እዛ ነገር ውስጥ ገብቼ የባሰ ህይወቴን እዛ ነገር አደጋ ውስጥ መክተት አልፈልግም። እኔ አንዴ ሞቻለሁ። እናቴ ግን ከዚህ በኋላ አንድ ነገር እንዲደርስባት አልፈልግም። አይዞህ እንግዲህ ያው እኛ በራሳችን መንገድ ከጎናችሁ ከእግዚአብሔር ጋር ለመቆም እንሞክራለን። ያው እንደ ሰውኛ አቅማችን ሰው ሁሉም ሰው እንግዲህ እንደሚታዩ አይደለም። እዚህ ጋር ሲስቅ ወይ ደግሞ ሰውን ለማጽናናት ሲሞክር ሁሉም ሰው ከጀርባው የራሱ የሆነ ታሪክ የራሱ የሆነ ችግር አለበትና ሁሉንም እንግዲህ ሁሉም ሰው በእግዚአብሔር ላይ ጥሎ ነውና የሚንቀሳቀሰው። ብቻ እንግዲህ ለእናንተ ማለት የምፈልገው ነገር ትንሽ አሁን መብራትም ስለጠፋ እኔና እሱ ፕሮግራማችንን መቀጠል ባለብን መንገድ የምንቀጥል ይሆናል። ለእነሱም ደግሞ እንግዲህ ቀጥታ ከዚህ ወጥተው ወደ ቤታቸው መሄድ ያለበትን ሁኔታ እያመቻቸን እንገኛለን። ማሚም እንግዲህ ማስረዳት ባለብን መንገድ እነሱን አሳምነን ፈቃደኛ ሲሆኑልን ወደዛ ቤት እንዲሄዱ እንፈልጋለን ማለት ነው። እንግዲህ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ ውድ ቤተሰቦቼ። ከዚህ እንግዲህ የተረዳችሁት ብዙ ነገር ይኖራል ብዬ አስባለሁ። እኛም ደግሞ ከውስጥ እንግዲህ ፍንጭ ሆኑናል ወደምንፈልገው ፖይንት ሊወስዱን ይችላሉ ብለን የምናስባቸው ነገሮች አሉ። ከነዛ ውስጥ አንዱ እንግዲህ ዛሬ የመቅደስ እህት የተባለችው አክስት የተባለችው ግለሰብ ምንድን ነው ከነሱ ጋር ያለ ግንኙነት ከነ አቶ ኤርሚያስ ጋር ተባብራ አጎቴ ከተባለው ግለሰብ ጋርም ተባብራ ነው እንግዲህ ይህን ነገር እያደረገች ያለችው ወይንስ ምንድን ነው? ከጀርባ ያሴረችው ሌላ ሴራ አለ? በራሷ ሳይድ ይዛ ነው ነገሮችን እያደረገች ያለችው ወይንስ እየተባለ እንዳለው እየተባበሩ ነገሮችን ለማጥፋት እየሞከሩ ወይዘሮ መቅደስም እንግዲህ እያስመሰለች ነው ወይ? እሱን አንድ ላይ እንግዲህ እናጣራለን። ከዛ ፊት እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ይህን ቻናል ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስክንገናኝ ድረስ ቸር ቆዩልኝ።